አስደሳች መረጃ ይዤላችሁ መጥቻለሁ ማለት ነው። ይሄኔ ኮንትራት የሆናችሁ እንደኔ ተጨንቃችሁ ይሆናል። አዲስ መረጃ ሰጣችኋለሁ ማለት ነው። የምንም ነፃ ወረቀት የለም፣ እንዲሁም ደግሞ ቀረጽ የለም። በደንብ ድብና አድርጋችሁ እቃ ይዛችሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ አላህ በዝት ያርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። ቤተሰቦቼ እንዴት ናችሁ? ተናፍቃችኋል ማለት ነው። የምሬ ነው። እንግዲህ 1 ወር ከምናምን ሆኖናል ጠፍቻለሁ። እንግዲህ እኔም ወደ አገሬ መጥቼ ነበረ። ለዛ ነው የጠፋሁትና እንዴት ናችሁ ቤተሰቦቼ? ሁላችሁም ሰላም ናችሁ? እንዲሁም ደግሞ በውስጥም መጠይቁኝ ጓደኞቼ ኑር ለምን ጠፋሽ የምትሉኝ ያው በአንዳንድ ጉዳይ ነበረ እየጠፋሁት። አሁን መጥቻለሁ ማለት ነው። ኢንሻአላህ እንግዲህ ከእንግዲህ አልጠፋምና እንደተለመደው አዲስና ትኩስ መረጃ ይዤላችሁ በሰዓት ይካከችላለሁና ያው ሀገር ስትገቡ ለምን እንደሆነ አላቅም። እዛ ግን በጣም እንትን እንላለን። እዚህ ስንመጣ ደግሞ አይሰጥም። የኔት ጉዳይ አይደለም፣ የምንም ጉዳይ አይደለም። ነገር ግን በቃ እና ውድ ጓደኞቼ እንደዛ እላችኋለሁ። አዳዲስ መረጃ እሰጣችኋለሁ ማለት ነው። የምሬ ነው የምላችሁ። እንደኔ እዛ ሳውዲ ላይም ይሁን ዱባይም የትም ሁናችሁ ኮንትራት ሁናችሁ የነፃ ወረቀት አላጸፍኩም እንዴት ነው እቃ ይዤ የምገባው ብላችሁ የምሬ ነው። እኔ በጣም ተጨንቄ ነበረ። ምክንያቱም አዲስ አበባ ጉምሩክ ላይ ቀጥታ ስለምልከው ብዙ ቀረጽ ይበላኛል፣ ብዙ ቀረጽ ምናምን ብዬ ፈርቼ ነበር ማለት ነው። ነገር ግን እንግዲህ ነፃ ወረቀትን ባትይዙ ማለት ነው ነፃ ማውጣት ትችላላችሁ ማለት ነው። የምር አትፎገሩ። በደንብ እቃ በደንብ አድርጋችሁ ይዛችሁ ነው። እኔም በነገራችን ላይ ተናድጃለሁ ማለት ነው። ምክንያቱም በጣም ብዙ እቃ ይዤ አልመጣም። ለምን ብትሉ ፈርቻለሁ። ያው ስትሬት ስለምልከው ቀረጥ ምናምን ይኖረዋል ብዬ ማለት ነው ነበረ የፈራሁት ማለት ነው። አሁን እንግዲህ እኔ እንዴት እንዳወጣው እንዴት እንደሆነ እነግራችኋለሁ በቀጣይ ቪዲዮ ማለት ነው። ነገር ግን ይሄ ቪዲዮ ስታዩ ኮንትራት ሆናችሁ አትጨነቁ። የምሬ ነው። በተለይ በኔም ስላየሁት ኮንትራት ስንሆን የነፃ ወረቀት ማጻፍ ነገር የሚባለው ስለማይሰጡን ብዙዎቻችን እንጨናነቃለን። አይወስዱንም ምናምን ብለን ማለት ነው። ነገር ግን በቃ በነፃ እዚህ ነፃ ነው የምታወጡት ማለት ነው። እንዴት እንደሆነም እነግራችኋለሁ እኔ ማለት ነው። እንግዲህ የማይታመን ነውና ስንት እቃ በነፃ እንዳወጣው እንዴት እንደሆነም እነግራችኋለሁ ውዶቼ። በተለይ ደግሞ የምሬ ነው። እኔ ያው ውጭ ያለ ሰው ብዙም አያሳስበውና ምክንያቱም የነፃ ወረቀት ስለሚያጽፍ ብዙም አይጨነቅም። ግን ኮንትራቶች ብዙ ጊዜ እርስ በራሳችንም የምናወራው ነገር ስለሆነ ነውና ይሄ ላካፍላችሁ ነው የመጣሁት። እንዳትፈሩ ለማለት እወዳለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።